ዛሬ በጌታ ቀን ከቅዳሴ በኋላ እንደዚህ ነጠላችንን ሳናወልቅ ተከስተናል። ለሬ የመጣሁት በጣም አጭር ነገር ስለ ጋብቻ ልናገር ነው የመጣሁት። ለማግባት ላሰባችሁ፣ ላላሰባችሁም፣ ለተጋባችሁም፣ ተጋብታችሁ አጭር ጊዜ ሊሆናችሁም፣ በጣም ብዙ ዓመታትን አስቆጥራችሁ ልጆች ምናምን ላሏችሁም ሁሉ የምትሆን አጭር መልእክት። ጋብቻ እንደምታውቁት ከሰባቱ ሚስጥራተ ቤተክርስቲያን ውስጥ አንዱ ነው። ሚስጥረ ጋብቻ ቤተክርስቲያናችን ውስጥ ሚስጥር ነው። ሚስጥረ ጋብቻ ተብሎ የቤተክርስቲያን ውስጥ አንዱ ሚስጥር ከሆነ ደግሞ የሚፈጸመውም የት ነው? የምስጢር ቤተክርስቲያን ውስጥ ብቻ ነው። አያችሁ፣ ጋብቻ ባል እና ሚስት፣ አንድ ወንድና አንዲት ሴት ወደ ቤተክርስቲያን ሄደው እግዚአብሔር የሚያጣምርበት ታላቅ የሆነ ምስጢር ነው። በሐዲስ ኪዳን ደግሞ እግዚአብሔር ባልና ሚስትን ወንድና ሴትን የሚያጣምረው በቤተክርስቲያን ውስጥ ነው። ይህ ምስጢር የሚፈጸመው የክርስቶስ ሙላቱ በተባለችው በቤተክርስቲያን ውስጥ ነው። ከቤተክርስቲያን ውጪ ጋብቻ የለም። እሺ ክርስቲያኖች አሁን ላይ እኛ ሀገር በተለይ በጣም በሚያሳዝን ሁኔታ እንዴት እንደሆነ ባይታወቅም አብዛኛው ሰው ቤተክርስቲያኒቱ የማታውቀው ከቤተክርስቲያን ውጪ የሆነ ጋብቻ ነው ያለው። እንደዛ አይቻልም። ለማግባት ያሰባችሁ ሰዎች ምንድነው እግዚአብሔር ያጣመረውን ሰው አይለየውም ይላል አይደል? እግዚአብሔር እናንተን የሚያጣምራችሁ ቤተክርስቲያን ውስጥ ብቻ ነው። ስለዛ ከቤተክርስቲያን ውጪ ማንም ሰው ማግባት የለበትም። ለማግባት ያሰባችሁ ሰዎች ሰየው፣ ያላሰባችሁም ስታስቡ ከቤተክርስቲያን ውጪ ጭራሽ እንዳታስቡ። ጭራሽ የሆነ ቀለል ያለ ፕሮግራም አዘጋጅታችሁ ከዘመድ አዝማዶቻችሁ ጋር መደሰት ትችላላችሁ። ግን ሚስጥሩ ግን ይህ ሚስጥር ግን መፈጸም አለበት በቤተ ክርስቲያን ውስጥ። እሱ እንዳለ ሆኖ እሺ ለተጋባችሁስ፣ ለምሳሌ በዓለማዊ መንገድ ተጋብታችሁ ግን ይህን ሚስጥር ቤተክርስቲያን ውስጥ ላልፈጸማችሁ፣ በቅዱስ ቁርባን ምናምን ቅብዕ ተደርጎላችሁ ይሄን ነገር ላልፈጸማችሁስ ስል ችግር የለውም። አሁንም ቢሆን ወደ ቤተ ክርስቲያን ሄዳችሁ ለብዙ ዓመት ይኖራችሁም ሰዎች ተጋብታችሁ ልጆች ኖራችሁ ለብዙ ዓመት ይኖራችሁ የምትዋደዱ ባልና ሚስቶች አጭር ጊዜ ሆናችሁም እናንተም ሄዳችሁ በንስሐ አባታችሁ በኩል ይህን ነገር አሳውቁና ሚስጥሩ ይፈጸምላችኋል። እስቲ ስለዛ በቤተ ክርስቲያን ውስጥም እግዚአብሔር ያጣምራችኋል ማለት ነው። ስለዛ ከቤተክርስቲያን ውጪ የሆነ ጋብቻ በፍጹም ክርስቲያን እንደዚህ አያደርግም። እና ይሄን አስቡበት። እንዳልኳችሁ ነው ማለት ምንም ማለት የሚቀርብን ነገር ራሱ የለም። ቤተክርስቲያን ውስጥ አደረግ ዘንድ በቃ በሌላው በኩል ተጋብተህ እንደምትኖረው ነው የምትኖረው። ሌላ ነገር የለውም። ለመፋታት እያሰብክ አታገባትም መቼስ፣ ወይም አታገቢውም መቼስ አይደል? ስለዛ መፋታት አይቻልም። በቃ አለቅ። ሌላ ምንድን ነው? እርስ በርስ መተሳሰብና እጅጉን መፈቃቀር ካልሆነ በስተቀር በመካከላችሁ ክርስቶስን ከማቆም የዘለለ ምን ነገር አለው? ይህ ደግሞ ለኛ ብለሲንግ አይደለም ወይ? ይህ ለኛ በረከት አይደለም ወይ? በባልና በሚስት መካከል ኢየሱስ አለ ማለት ከክርስቶስ በላይ ማንም ያጣምርሳል? እና ይህንን አድርጉ እና የተቀደሱ ልጆች የሚወለዱበት በክርስቶስና በቤተክርስቲያን መካከል ያለው ግንኙነት የሚታይበት ታላቅ የሆነ ልክ ቅዱስ ዮሐንስ አፈወርቅ ትንሿ ቤተክርስቲያን እንደሚላት እሷ የምትመሰረትበት ስለሆነ የተቀደሰ ነገር ነውና በቤተክርስቲያን ውስጥ ይፈጸም ይቆያል።